እኔ አልፈልግሽም አላልኩሽም። እኔ ፍቅር አልፈልግም። ምክንያቱም ነገርኩሽ። አሁንስ በዛ። ከዚህ በላይ እኔ ምን ላድርግ? አይ አይደለሽም። እኔ የሆነ እሱ ሲነግረን በአንቺ እጠረጥራለሁ የሆነ ጊዜ ግን አየህ አንተ ነህ ችግሩ በመሀል። አሁን ይኸውልሽ እኔ እውነቱን ስነግርሽ የሆነ ሳያጣራ ስላንቺ ሳያውቅ እርግጠኛ ሳይሆን ምናምን ከአንቺ ጋር ዘሎ እንዲጣበቅ ፍቅረኛ እንዲሆን አልፈልግም እኮ። እሱም ቢሆን የእሱ ውሳኔ ነው። እሺ አሁን እኔ ግን አስመሳይ አልመስልህም አይደለ? ዋልኩሽ አትመስልም እኮ። ታዲያ ለምንድን ነው ፍቅሬን የማትረዳ? ቆይ አንተ ለምንድን ነው ተረጋጋ። ኧረ እኔ ምንድን ነው የምትይኝ? ብናትሽ እውነቱን ስነግረን ከእውነቱን ነው ማወቅ የምትፈልጉት? አልወደውም፣ ፍቅር አልያዘኝም እኮ። ለምን ወደድኩት እንጂ አልወለድኩትም። ሲቀር የሚቀር ሰው ነው። በጣም በዛ፣ በጣም ተለማመጥኩት። እኔ እንደዚህ ተለማማጭ አይደለሁም። እንትን እንዳይመስልብሽ የሆነ ያጣለማኝ ተሳዶ ሄዳል ምናምን እንዳይመስልብሽ። አህለን ወሰህለን ያ ጀምዓ፣ እንዴት ናችሁ? ሰላም ናችሁ? የእኛ ሰላም ነን አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ዛሬ ስለሸኮልኩኝ ነው መግቢያ ለመስራት ቤት ውስጥ መስራት ስላለብን ነው። ምክንያቱም ታች መኪና እየጠበቀን ስለሆነ እዚህ ሳንሰራ መግቢያውን ሳናስረዳችሁ መሆን የለበትም ብለን ነው መግቢያ የምንሰራው። ያበደ ቦታ ልኬድ ነው ወይ የት እንደዚህ አይነት በብሎግ ቪዲዮ ምናምን ነገር አይታችሁን አታውቁም። የት እንደምንሄድ ሰርፕራይዝ ላድርገው ወይስ ልንገረው? ኢትዮጵያ ውስጥ ታይቶ ማይታወቅ ግን ኢትዮጵያ ውስጥ አይደለም አዲስ አበባ ውስጥ ግን በእርግጠኝነት ይሄ ነገር ይኖራል ብለህ አትገምትም እኮ። ንገረኝ። አንበሳ ግቢ እንዳለ ታውቃለህ? ይሄ አንበሳ የምረን ነው። አንበሳ ይሄ ራሱ የዱር አንበሳ። አዎ አንበሳ የምር አዲስ አበባ አንበሳው አንበሳ ራሱ የሚባል ነው አዲስ አበባ ውስጥ አለ። ኧረ ና የምር ነው። ለዚህ እኮ ነው። ሌላስ ምን አለ? ታያችኋለህ። የሚገራርሙ የዱር አራዊቶች አሉ። ለምን በፊት አላሳየኝም? ከዛሬ ድረስ በዚህ መጣ ጊዜ አላገኘሁም። እንዴት እኛ ቤልጅየም ነው ወይስ አንቺ ኢትዮጵያ ነው? በጣም ነበረ አለችም ምን ነበረ እራሽ እንትን ብሎ ተራዝሞ ነው። እዚህ ሐዋሳ ደብረ ዘይት ነው ይበቃል የምትቀረው። ስለዚህ መኪናም ታች ናት ማለት ሊሄድ ወስኜ ነበር፣ ግን ኤሪክ አቃተኝ። በጣም ግራ እየተጋባሁ ነው። በቃ ሲጀምር አትሄጂ ብዬሻለሁ። በቃ እሄዳለሁ ምናምን ሄደች መስሎኛል እኮ። በጣም ግራ እየተጋባሁ ነው በህይወቴ ውስጥ። መሄድም አልፈልግም፣ መቅረትም አልፈልግም። ሁሉም ነገር ግራ እያጋባኝ ነው። አሁን ላይ ከአንተ ጋር መሆን ብቻ ነው እኔን የሚያስደስተው። ማለት በቃ ይሄ ነገር አውርተን አልጨረስንም። ግን ምን ላድርግ? እኔም እኮ ማስጨነቅ አልፈልግም ነበር። ግን እኮ ማስጨነቅ አልፈልግም ያልሽኝ ግን ያስጨነቅሽ ነው አብሽኝ። ግን ሄድኩኝ በሄድኩበት ቦታ ምን ለስላንተ ነው የማስበው። እሺ እኔ ምን ላድርግ? ለመተው እኮ እፈልጋለሁ ግን አቃተኝ። ስበላም ስጠጣም
በቃ በዙሪያ ጓደኞቼ እንኳን ቢኖሩ አንተም ብቻ ነው የማስበው። ያስጨነኩ እንደሆነ እኮ አውቃለሁ፣ ግን እኔም በጣም ተጨነኩ። ምን ማድረግ እንዳለብኝ አላውቅም። በአሁኑ ሰዓት ምን ላድርግ? በደመ ነፍስ የሚኖር ሰው ታውቃለህ እኮ ምን ማድረግ እንዳለብሽ አልነገርኩሽ። አሁን አንቺ ራስሽን እያስጨነቅሽ ነው እና ሰው እኔም ያስጨነቅሽ ነው። ምን ማድረግ እንዳለብሽ አወርተናል፣ ጨርሰን። እኔ ከዚህ በኋላ ከአንተ ጋር ተለይቶ ለመኖር ማሰብ አልፈልግም። አንድ ደቂቃ እንኳን እንድትለገኝ አልፈልግም። እስኪ እኔንም ለመረዳት ሞክር። አንተ አንድ ብቻ መስጠኝ የምፈልገው ወደ ተመለሻለች ድጋሚ ታደርጋለች። خلاص انا ما بدي አይደለም ከኔ ጋር ሆነ ህይወት እናስተካክላለን። ህይወታችንን ቆንጆ አድርገን ያኔ የሚስተካከለው በአንተን አይደለም እኮ አንቺ የተረዳሽ ነው። ሁሉም ነገር ይስተካከላል። ሁሉም ነገር በጊዜው ይስተካከላል። ይበላሽ ለምን? እኔ በህይወት ውስጥ ስላለ ምንም ይበላሽው ምንም የምታጣውን ነገር አይኖርም። እኔ አንተ እንደምትፈልገው አይነት ሰው ነው የምሆነው። እኔ እንደዚህ እንደልትሆኚ አልፈልግም። እሺ እንዴት እንደሆነ ነው የምትፈልገው? በቃ እንደ በፊት ሆነ። እንዴት በፊት ነበርሽ? ወደ ራስሽ ተመለሽ። ትምህርት ካለብሽ ተማሪ። እሱንም አልችልም። ስለማልችል እኮ ነው እንደዚህ የምሆነው እኮ። እኔ ምን ላድርግሽ ታዲያ? እኔ ምን ላድርግሽ? አንድ ድል ብቻ ስጠኝ እንጂ ወይ ትክክል ነገር አለ ወይ ምን ልበላት? የተረዳሽን አይደለም። እንዴት ይሁን ንገረኝ። ወይ አታውራ። አንተም የተረዳኝ አይደለም። አለመረዳት መረዳት ሳይሆን ማለት ነው። እንደዚህ ጮኸ ስላወራ አንደኛ እሷም ትከፋለች፣ ራስህም ደግሞ ራስህን ጤናህን ታሳምማለህ። እንዲህ በመጮህ ምንም የምትፈጥረው ነገር የለም። ስለዚህ በቻልኩ አቅም ተረጋግተህ ያለውን ነገር ልታስረዳት ልትረዳ አድርገህ የተረጋጋ የምስጢር እንጂ ሪላክስ አንተ አስረዳት። ስለዚህ ከአንተ ጋር ነው እንጂ እኮ ከአንተ ጋር ነው እንጂ ብታወራው ከኔ ጋር ነው እንዴ? ከኔ ጋር ብታወራ ምን ጠቀመልሽ? መግባባት የምትፈልገው እኮ አንተን ነው የምትረዳት። ኖ እኔ ምን መረዳት አይደለም እኮ እኔ አሁን ተረዳት እያልኩ አይደለም። ነገር ግን አትጮህባት ነው። መጮህክ ለእሷም አይጠቅማትም ለአንተም አይጠቅምም። መፍትሄ ነው መጮህ ያለ መጮህ እንጂ መጮህ ካስደስተው ይጮህ። አሁን ያለበትን ስሜት እኔም እረዳዋለሁ። እሺ ያለበት ስሜት ምንድን ነው? ከረዳሽ እስኪ ንገሪኝ። አንተ አሁን ሪሌሽንሺፕ መጀመር አትፈልግም በአሁኑ ሰዓት እኮ። ይሄ ነገር ያወቅሽ ለምንድን ነው የምታስጨንቂኝ? እኮ እኔንም ትንሽ ለመረዳት ሞክራ እኮ። ከዚህ خليني احكي كلام مزابط የኔ እኮ የህይወትና የሞት ነገር ነው። ትዕግስቴ ما ضل عندي صبر اصلا። አንተ ለምንድን ነው ተረጋጋ? ኧረ እኔ ምንድን ነው የምትይኝ? ብናትሽ ያን ያስጨነቁ ማለት ከዚህ በፊት ምንድን ነው በህይወት ውስጥ የተፈጠረው ነገር? ይህን ያህል ተስፋ እንድትቆርጥ ያደረገው? እኔ ቃል እገባልሃለሁ እንደዚህ አይነት ነገር ቃላት ይግድ ነው خلاص። እንደዚህ አይነት ነገር አሁን አይፈጠርም። ብዙ ስቃይ አሳልፈን ሊሆን ይችላል፣ ግን ያ ያለፈ ታሪክ ነው። ሁሌ እኮ አንድ አይነት ነገር ይፈጠራል ማለት አይደለም። ከዚህ በላይ ራሴን ላስረዳ አልችልም። ሁሉንም ነገር ነግሬሃለሁ። ግን እኔ ይቅርታ አድርጊልኝና ማለት ነው እሱ እንደዚህ የሆነ ወይ የተጨነቀ ምናምን ስለሆነ አይደለም ይሄንን ነገር ነው። አንቺም ደግሞ ቃል እንዳይደብርሽ ግን ይህንን ነገር ስለሆነ የሆነ ግን እኔ አንዳንድ ቀን በጣም ታሳዝኛለሽ። የምር ነው የምር አንድ የሆነ አላውቅም እኔ የሆነ ጊዜ አፍቅሬ ምናምን ተጎድቻለሁ የሆነ ነገር ምናምን ስለሆነ
እየተሰማኝ ያለው ስሜት ትክክል አይደለም። ዝም ብዬ ራሴ ስሜታዊ ሆኜ ነው ብዬ አስባለሁ። አንዳንድ ቀን ደግሞ የእውነት ፌክ ነው የሚመስለኝ። ይቅርታ አልገባኝም እያወራ ያለው ነገር ማለት ንግግርሽ ላይ የሆነ በይተብለሽ ውሸት የምታወሪ እንደዚህ አይነት ሰው መስለሽ ትታይኛለሽ። እኔ አሁን ድፍረት እንዳይሆን ማለት የሆነ እንዲህ ስልሽ እንዳይደብርሽ ማለት አውቃለሁ። እንደዚህ ማለት የሚደብር ነገር ነው እያነገርከኝ ያለው እንዳይደብርሽ ማለት ልክ ነሽ እኮ እንደሚያስደብር አውቃለሁ ግን የሆነ መናገር ፈልጌያለሁ። እኔ ደግሞ በቃ አንቺ ቢደብርሽም የሆነ ብትቆጪም ብትሰደቢም ምናምን የሆነ ይህንን ነገር መናገር ፈልጌያለሁ። የሆነ ቀን በጣም አንጀቴን ትበይዋለሽ፣ ታሳዝኛለሽ። የሆነ ቀን ግን በጣም አስመሳይ ሰው ትመስኛለሽ። በቃ እያስመሰልሽ ፌክ ወሬ እያወራሽ ምናምን። እየሰደብከኝ ነው ነው? ይሄ ስድብ አይደለም ግን እኔ የተሰማኝ ሲጀመር እንዲህ ይቅርታና ስላቋረጥኩ እኔ እና እሱ አንድ ላይ እንዳንሆን መሀል ላይ መሰናክል የሆንክብን እራሱ አንተ ነህ። ደህና በቃ እየተቀራረብን ደስ እያለው ምናምን ወክ ባለፈው ወተን ነበረ። ሁሉም ነገር አሪፍ እየሆነ ነበረ። አንተ እየመከርከው ነው ይሄ ሁላ ነገር እንዲፈጠር ያደረከውም በአንተ ምክንያት ነው እንጂ እስካሁን የምፈልግበት ቦታ ደርሰን አይ ነበረ እስካሁን ማለት ነው። በመሀላችን አንተ ነው የገባኸው። እኔ አንዳንዴ ጓደኛ ምቀኛ ነው ምናምን ሲባል ኧረ አይደለም ምናምን እላለሁ፣ ግን አሁን እያየሁ ያለሁት እንደዚህ አይነት ነገር ነው። አሁን እያስመሰልሽ ነው ስልሽ አንቺ ምቀኛ ነው እያልሽ ነው። አይደለም እንደሱ አይደለም። ልንገርሽ ብዙ ነገሮች ላይ ምናምን ነገር እሱ የሆነ የሚመክረኝ ሰው ምናምን አይ እንዲህ አታርግና እንዲህ ተው ምናምን በጣም እይታው ጭንቅላቱ በጣም ስማርት የሆነ ሰው ነው። ባይዚ እሱ ችግሩ ምንድን ነው መሰለሽ ቋንቋ ነው። እና እኔ የምነግረው ከሆነ የሆኑ ነገሮችን እንዲህ ነው እንዴ ለማለት የፈለገችው ወይ ደግሞ የሆነ ሰው እንዲህ ነው እንዴ ለማለት የፈለገው ሲለኝ በቋንቋ ሂደት አይ እንዲህ ነው ቋንቋው እንዲህ ነው አማርኛ ብዬ ነግረዋለሁ። ወይ ደግሞ የሆነ ሰው ቅኔ አሽሙር ሲያወራበት አይገባውም። በዚህ ቅኔ ራሱ ለእኔ ይከብደኛል፣ ለአንቺም ይከብድሻል። አማርኛ ለምንችል ሰዎችም ይከብደናል፣ ቅኔና አሽሙር ማለት ነው። እና እሱ እነዛን ነገሮች ጭራሽ ቅኔና አሽሙር አይረዳም። ግን ደግሞ ዳይሬክት አማርኛ እያወራሹ ስትፈጥኝበት የሆነ ነገር ላይረዳ ይችላል። ከዛ ውጭ በጣም ስማርት ማይንድ ያለው በጣም ብሪሊያንት የሆነ ሰው ነው እና እኔ የምመክረው ሰው አይደለም ልልሽ ፈልጌ ነው። አይደለም አንተ ግን ይኸውልሽ እነግረዋለሁ ስታወሪ ያልገባው ነገር አሁን እየሸወድሽው ከመስሎ ከታየ ኤሪክ ቅድም እኮ እያወራች ያለችው ነገር እንዲህ ነው ምናምን፣ አንተ ግን የተረዳበት መንገድ አማርኛው ገብቶታል ወይ እሱን አይደለም እያልኩ ያለሁት። ስለኔ ምንም መክሮ አያውቅም እሱ። አትታዋት አታስፈልግም ምናምን እንዲህ ነው መሆን ያለበት ብዬ አላውቅም። ግን አሁን የምትናገር እሱ ለአንቺ ሁሌ የሚያዝን ሰው ነው። ግን የሆነ ቀን አሁን ለምሳሌ ትክክለኛ መስለሽ ካልታየሽ የሆነ የምታወሪው ወሬ ምናምን አሁን እንደ ዛሬው ማለት ነው ፌክ ወሬ ምናምን የምታወሪ ከሆነ ዛሬውን ፌክ ወሬ አወራሽ እያልከኝ ነው? የምር ፌክ ነው የሚመስለው። እኔ እኮ የሚመስለው አሁን እኮ ፌክ ነሽ እያልኩሽ አይደለም፣ ትክክል አይደለሽም እያስመሰልሽ ነው እያልኩሽ አይደለም እኮ። ግን ሳይሽ እንደዛ ነው የሚመስለው። ከዚህ በፊት ደግሞ እንደዛ ብዬ አውቃለሁ ከአንቺ ጀርባ እውነቱን ስነግርሽ እያወራችሁ ወሬ። አንተ እንደዛ ነው የሚመስልክ? ምንድን ነው የሚመስልክ? እኔ አስመሳይ እሱ እንዳለው አስመሳይ ሴት ነው የሚመስልክ? አትናገርም? አይ አይደለሽም። እኔ የሆነ እሱ ሲነግርን በአንቺ እጠረጥራለሁ የሆነ ጊዜ። ግን አየህ አንተ ነህ ችግሩ በመሀል። አሁን ይኸውልሽ እኔ እውነቱን ስነግርሽ የሆነ ሳያጣራ ስለአንቺ ሳያውቅ እርግጠኛ ሳይሆን ምናምን ከአንቺ ጋር ዘሎ እንዲጣበቅ ፍቅረኛ እንዲሆን አልፈልግም እኮ። እሱም ቢሆን የእሱ ውሳኔ ነው። እሺ አሁን እኔ ግን አስመሳይ አልመስልህም አይደለ? ዋልኩሽ አትመስልም እኮ። ታዲያ ለምንድን ነው ፍቅሬን የማትረዳ? ከኔ ጋር ኢትዮጵያ ውስጥ ጥሩ ህይወት እንኖራለን። እኔ አልፈልግም። እኔ እያስጨነኩ እንደሆነ እኮ ይገባኛል፣ ግን ትንሽ ጊዜ ለመስጠት እስኪ ሞክር። ለእኔ ጊዜ መስጠት እስኪ አንድ ሳምንት አብረን እንዋል። እንዲንም የሚድንም ሁሉንም ከህይወት አስወጣና እስኪ አንድ ሳምንት ኧረ ከሰው ጋር ትጣልኝ። እኔ አዲስ አበባ እንውጣ ወይ? አልፈልግም። ከዚህ በላይ ምን ማድረግ ነው ያለብን?
ፍላጎትን እስኪ በግልጽ ንገረኝ። አሁን ባለበት ሲቹዌሽን ነው የማትፈልገኝ ወይስ ከነጭራሹ ነው የማትፈልገኝ? እኔ አልፈልግሽም አላልኩሽም። እኔ ፍቅር አልፈልግም። ምክንያቱም ነገርኩሽ። አሁንስ በዛ። ከዚህ በላይ እኔ ምን ላድርግ? አይደለም ዋንም ይሻልኩሽም ኧረ ከሆነም ይሻልኩሽም ምንድነው አሁን ምንድነው ያዝበኛል? ምንድነው አልፈልግም። በጣም በዛ። ከዚህ በላይ እኔ ሰው ማስጨነቅም አልፈልግም። አይ በጣም በዛ። አይደለም ቢላት ራሱ እንደዚህ በሰከንድ ውስጥ ነው የምትገየር። ይኸውልሽ ፌክ ነው የምትመስዪው የምልሽ ለዚህ ነው። ይኸውልሽ አሁን ቆይ አይደለም ትሁት ሆነሽ የዋህ ሆነሽ ተረዳኝ እሺ በላይ ምናምን ብሎ በዛ በቃ ምናምን ነገር ምን ማለት ነው? ቆይ እኔ አልገባኝም። ማለት ፌክ ነው የምትመስለው አይደለም። ለዚህ ነው አይደለም። ለሰው ልጅ ሁሉም ትዕግስት አለው። ገባ? ከትዕግስት በላይ ሲሆን በቃ እኮ አይደለም። ቆይ አይ ትዕግስት ምናምን አለ። ልክ ነሽ። ከልክ ነገሮች ምናምን ትሞክሪያለሽ። ከልኩ ሲያልፍ ያልፋል። ሁሉም ሰው ልክ አለው። ቆይ ግን አሁን አንቺ ይሄ ነገር ቢበቃሽና ከልኩ ቢያልፍ ምናምን ኖ በቃ ከዚህ በላይ አንተን ማስጨነቅ አልፈልግም። መልካም ይግጠምህ፣ መልካም ጊዜ እመኝልሃለሁ። እስከ መጨረሻው በቃ እያፈቀርሽው ልትኖር ትችያለሽ ምናምን። አንተ የሚያስረሳኝ ሌላ ሰው ሲመጣ ጊዜ እረሳካለሁ። ብቻ ቻው፣ እወድሃለሁ ምናምን። እኔ እንደዛ ነው የሚመስለኝ። መውጣት ራሱ ካለብሽ ከሱ ህይወት ማለት በቃ ምንድን ነው ያለችው? ኤሚር ደወለልህ። ኤሚርን ደውለሽ ቆይ ኤሚር አስገድዶት ማለት እንድገባ ሁሉንም ሲስተም ነው አይደለም። ከዚህ በኋላ ሲጀመር ነው እሺ ቢሉ እንኳን እሱ ነው ይሻላል። አልገባኝም። እሺ ቢል እንኳን እኔ ይሻላል። ምን ማለት ነው? ከዚህ በላይ እኔ ሁሉም ልክ አለው። ከልኩ ሁሉም ሲያልፍ ይበቃል። ሲበቃ ይበቃል እኮ። አሁን ከበቃሽ ምን ያሁን እንደውም ጥሩ ነው። ወደ ቤልጂየም ወደድኩት እንጂ አልወለድኩትም። ሲቀር የሚቀር ሰው ነው። በጣም በዛ። በጣም ተለማመጥኩት። እኔ እንደዚህ ተለማማጭ አይደለሁም እኮ። አሁን ቆይ ምንድነው ማለት ሀሳብሽ ምንድነው? ሀሳብ አሁን እንደዚህ ስላልሽ ወለ ይዞት በበቃሽ ይበቃ ሲኒያ ምን እንዲልሽ ነው? ምንድነው ታዲያ? ከብረኝ ሆኒ እንደዚህ ደሆነላ በጣም ሲጀመር ሰውን አታከብሩም። ዲስሪስፔክት እያረካኝ ነው። መጥፎ ንግግር አታስፈሪኝ። እንከባበር። አውራ ማንነትህን ነው። እኔም እያከበርኩ ነው። አይደለም ማንነቴ ካላከበርሽም አላከብርሽም። አከበርኩ። እኔም አከበርኩ። ስላከበርኩ እኮ በግድ ነው እንደ ማግባሻ ነኝ። ተው፣ አልፈልግም። እንድታገባኝም አልፈልግም። ሲጀመር አፍሽን አትክፈሽ እኮ። እሺ ምንድነው? ቆይ እኔ እኮ አልገባኝም። አሁን እሺ ማንነት ያልተጥላለች የሆነ እንትን እንዳይመስልብሽ፣ የሆነ ያጣለማኝ ተሳድቦ ይሄዳል ምናምን እንዳይመስልብሽ። በጣም ሁለታችሁም የምትናገሩት ንግግር እኔ እንደሱ አማርኛ ሁለተኛ ቋንቋ አይደለም፣ አፍ መፍቻዬ ነው። ይገባኛል። ለመናገር የፈለግከው ነገር ይገባኛል እኮ። ለምነሽው ምናምን እምቢ ሲልሽ ወደዛ ሄደናል። በቃኛ። ከበቃኝስ ምን ማድረግ አልችልም። መጥፎ ሰው ነው ያደረገችኝ። እኔ ማንነቴ አሁን እኔ መጥፎ ሰው ያስመሰልኩት ነው። ጥሩ ሰው እንደሆንኩት ያስመሰልኩት አሁን እኔ ማንነቴ መጥፎ ሰው ያደረገችኝ እሷ። አይ ትችላለሽ። ብራቮ። በቃ በክብር እንሸኛለን። በቃ እንደውም እኔ ጥሩ ነው እንደውም ደስ ነው የሚለኝ ማለት አንቺ እያፈቀርሽው ካልሆነ የምር ደስ ነው የሚለኝ። ለምን አይ ለምን እንደው ታውቂያለሽ? በቃ አትጎጂም። እኔ አሁን ሁሌ የምጨነቀው ምናምን ስጋቴ ምናምን ከዚህ ላይ የሆነ ነገር ብትሆንስ፣ ራስሽን ለማጥፋት ስትሞክሪ ምናምን ራሷን ለማጥፋት ብትሞክርስ ምንድን ነው የሚሻለው ምናምን በቃ እኔ አሁን ያስጨንቀኝ። አሁን ግን አያስጨንቀኝም ማለት ነው፣ ምክንያቱም አታፈቅሪማ። ስለዚህ አሁን እሱን ወደዛ ሂድ ብትይው ጥሩ ነው። አንተ ደስ ነው የሚል አረብ ያኔ በዓል ነው እንዴ? በዓል ነው በዓል ነው። ኦኬ በዓል ነው። ግን ይሄ ሁላ ነገር ያደረገችው ምንድን ነው ያስፈለገ እኮ? ፌክ ነን እያስመሰልሽ ቅድም እያልኩሽ ነበር። እኔ እያስመሰልኩ እውነቱን ስነግርህ እውነቱን ነው ማወቅ የምትፈልጉት። አልወደውም። ፍቅር አልያዘኝም እኮ። ለምን እንደዚህ ነገር ፍቅር አልያዘኝም። የምርሽን ነው አብሲኒያ? የምር አሁን አንቺ ነገሮች ሳይሆኑ ሲቀር ምናምን እንደዛ ይሄ ውሸት እንባ እንዴት ነው የምታየው? ይችላል ይሁን ታዘዝኝ ያለሽ ነው። አንተ ለሰው አታዝንም። ብታዝን እሺ ትለኝ ነበር።
እንኳንም አላዘንኩም እንደዚህ በአንቺ ልጅ ሊወጥ ያው ነው ባለፈ ምናምን ነገር ሆስፒታል ምናምን ሳትታመሚ ነው የገባሽው ነው? አይ ትንሽ ስትረስ ነበረብኝ። በዛው እድሉን ልጠቀም ብዬ ነው። ከዛ እንደ በሱ ፍቅር እንደሆነ ምናምን እና የሚገባው አይነት ሰው መስሎ ነው። አየህ ፍቅር ቢይዘኝም የማይረዳኝ አይነት ሰው ነው። አሁን ግን በቃ ጥሩ ነው፣ ደስ ይላል። አዎ እኔም ያልሆነ ማንነት እስከዛሬ ይዤ ነበር። ግን አንቺ ማለት ነው የምር ወደ ቱርክ ሲሄድ እዛ ሂጅ ከፊልም ምናምን የሚሰሩት ካራክተር ከነሱ ጋር አስተዋወቅሽ ፊልም ስሪ ትላለች። ሰውን ለመረዳት ማለት ትክክለኛ ሴት አፍቅሬ ምናምን ቢሆን ኖሮ ሰውን ለመረዳት ሞክር አንተ። አሁን አሚር ጋር ለማያግልለት እሱም ያለበት ጭንቀት ምናምን የነበረበት ሁኔታ እኔ እንደውም በጣም እያሳፈረኝ ሼም እያዘኝ ነበረ። እሱን ስጫኑ የነበረው ማለት ነው። ማለት ባለበት ላይ የሆነ የላይፍ ስትራግል ላይ ምናምን አንቺን ደግሞ ድጋሚ ጨምሮሽ ምናምን ማያፈቅረው ሰው ጋር ፍቅር ሳይዘው ምናምን ለአንቺ ሲል ምናምን ነገር እንዲሁም በጣም እየገፋፋሁት ነበር እውነቱን ለመናገር እና ግን እኔ አሁን በአንድ ቀን ተቀይረሽ ምናምን አልፈልገውም። ሂድ ከዚህ በጣም ነው የምታስጠለው ስትል ለሴት ክብር የለም ምናምን ለሴት ብቻ ክብር የለም። ከዚህ በፊት ለሴት ክብር ያለው ክብር ስላለው ነው የምወደው ምናምን እያልሽ ነበር እና አንድ የሚገርመኝ የሰው ልጆች የኔም ጭምር ማለት ነው ደካማ ባህሪ ያለን በጣም የሚያስገርመኝ በሆነ መልካም ጊዜ በጥሩ ጊዜ እኮ እንትና እኮ ጥሩ ነው፣ በጣም መልካም ሰው ነው፣ አሪፍ ሰው ነው ምናምን ነገር ይሉና ከዛ በኋላ ልክ ነገሮች ሲቀየሩ ሲበላሹ ጊዜ ጠብቀው ስለሱ ያን ሰው መጥፎ ሰው ያደርጉታል። ስለሱ እንዲህ ነው እኮ ምናምን የሆነ ሼም ያስይዛል ምናምን። አንዳንድ ጊዜ ያን ሰው ጥሩ ሰው ነው ብሎ ባወራበት አንደበት በጣም መጥፎ ሰው ነው እንዲያርጎ እንዲህ ምናምን የሆነ በቃ አለ እሱን ለመጣል እሱን ትንሽ ለማድረግ ብዙ ነገሮችን በቃ ይሄ ማስረጃ ያለኝ እንዲህ ሆነ እንዲህ እና እውነቱን ስነግርሽ አንቺ እሱን እንደዛ ስለተናገርሽው የእሱ ፐርሰናሊቲ የእሱ ማንነት አይቀየርም። እኔ ያየሁትን የተናገርኩት እንዲ ይቅርታ። አይ በፊት ያላየሽውን ነው ስትናገር የነበረው። ጥሩ ሰው ነው ስትይ የነበረው፣ መልካም ሰው ነው፣ የፍቅር ሰው ነው፣ የዋህነት ምናምን ስለተነገረኝ ነው። አሚር ስለሱ አንዳንድ ነገር ነግሮኛል እና የተነገረኝ ነው ያወራሁት። አላየሁም፣ ግን የማየው ነገር ተቃራኒ ነው። ጭራሽ አሚር ካለኝ ጋር ጭራሽ የማይገናኝ ነገር ነው። ይሰማኛል። አታውቂውም ማለት ነው። ማለት አውቀዋለሁ፣ የዋህ ምናምን ከአንደበትሽ የሚወጡ ቃላቶች ምናምን ነገር በፎቶ አውቀዋለሁ። ምን ማለት ነው? እየገባኝ አይደለም ሀሳብሽ ማለት ምንድን ነው? ሀሳቤ ምን መሰለህ? እኔ የእሱ አፍቃሪ አይደለሁ፣ አላፈቅረውም። ለእሱ የተለየ ስሜት የለኝም። ግን ምን ማለት ነው? የምናገረው ነገር አማርኛ ነው ማለት እንግባባለን። ካልተግባባን ስንቴ ነው የምንደግመው? አልወደውም፣ ከእሱ ፍቅር አልያዘኝም እኮ። እኔ እኮ አትውደጂው ጥሩ ነው፣ አታፍቅሪው ጥሩ ነው፣ ደስ ነው የሚለው ደስ እንዲላችሁ ነው የምፈልገው። በጣም እስካሁን እያስመሰልኩ ነበረ ማለት ያልሆነን ማንነት እያወጣሁ መለማመጥ ምናምን፣ እወዳለሁ፣ አፈቅራለሁ፣ ተረዳኝ ምናምን ማለት ለእኔም ሰልችቶኝ ነበረ። እሱም አይረዳም፣ እኔም አልወደድኩትም። አለቀ። አሚር ጋር ልደውልለት እኛ እንትን ከምንል مشكلة كبيرة big problem ምንምልሽ ግን አነሳም እኔ ሁላ ያስመሰልሽ ነበር። እያስመሰልኩ ነበር፣ ግን እዚህ ጋር ልናገር የምፈልገው ነገር ካንተ ምንም አይነት ነገር ፈልጌ ሳይሆን አሁን እኔ ላንቺ አዝኜ እሺ ብልሽስ እኮ አዳምጠኝ። መጀመሪያ አሚር ነው የሁላ ነገር ውስጥ እንድገባ ያደረገኝ። እንዴት አሚር? ከአሚር ጋር ክላስሜቴ ነው፣ አንድ ላይ ነው የምንማረው። የት? እዛ ቤልጅየም እያለሁ። በፊት ምን ያሉ ነበር እኮ ተረተርኩት። ሲጀመር ምን አለኝ በኦንላይን ምናምን ተታወቀ ነው። ኦንላይን አይደለም። እኔ አሁን የመጣሁት ለብሬክ ነው ያላችሁ፣ ግን እኔ እሱ እዛ እንደሚማር አውቋል። እንደዛ ነበረ። ለዛ ነው የተገናኘ ነው እና
በጣም ነው የሚያስብልህ። አሁንም ልነግርህ የምፈልገው ነገር በጣም ነው የሚያስብልህ እና የኢትዮጵያ ሴት ማግባት እንደምትፈልግ ምናምን ያውቃል እና በጣም አስመሳይ ናቸው ብሎ ነው የሚያምነው እና ያው ትምህርት ለመስጠት ነው ከኔ ጋር ተግባብተህ እስኪ አንደኛ አንተንም አቋምህን ለመፈተን እንዴት ነው የምታደርገው ነገር ለማለት ትምህርት ለመስጠት ይሄ ነው እንጂ ሌላ ምንም አዲስ ነገር የለውም። ማለት ትምህርት ለሱ ትምህርት ለመስጠት ቆይ አንቺ ቃል በሱ ቦታውን ልታስቢ እሱ እንደዚህ ብሎ አንቺን አፈቅርሻለሁ ምናምን ቢልሽ እና ከዛ አንቺ የምር ፍቅር ቢይዝሽ እሱ አሁን ፍቅር ቢይዘው እስከ አንቺ እሺ ቢልሽስ እንነግረው ነበር ከአንድ ጋር ያሰብነውን ማለት ሻት እንደሆነ እንነግረዋለን። ፍቅር እንደዚህ በቀልድ አሁን እኔ መጥቼ እወዳለሁ አፈቅራለሁ ስላልኩ እኮ ለእኔ ምንም አይነት ስሜት የለህም። አንቺ ያደረግሽው ነገር ካልደ ነበር ያለከስሽ ምን ያልሽ እሱ ያው አንዳንዴ በጓደኝነት መሀል የምትከፍለው መስዋዕትነት አለ። እኔ ለአሚር ብዬ ነው የሁላ ነገር ያደረኩት። ቆይ አሚር ሲጀመር አሚር አንተ እውነትህን ነው ኤሚር ቤልጂየም ሄዶ ነበር እሱ እዛ ይማራል እና ሀሪያውን አንቺ ኤሚር አሁን አንቺ ከሶስት ወር ነው እሱ የዛሬ 3 ወር ምናምን ነገር ግን እዛ እየተማረ ነበር ነው 3 ወር ያልኩት እኔ ውሸቴ ነው 3 ወር አይደለም ቆይቻለሁ እዛ ከሄድኩኝ አሁን ለብሬክ ነው የመጣሁት እኔ ነግሬሻለሁ አንዳንድ ጊዜ ፌክ የሚመስሉ ነገሮች አሉ በቃ አንዳንድ ጊዜ ያው እውነቱን ላላመጣው እችላለሁ እንደዚህ ምናምን የሆነ ፊትሽ ላይ የሚታየው ነገርና የምትናገሪው ነገር ማች አይደለም በቃ አሁን ለምሳሌ ፊትሽ በጣም ኖርማል ሰው ነው ግን ከአንደበትሽ እኔ እኮ ምናምን ልትይ ትችያለሽ። እውነቱን ለመናገር ግን እኔ እጠራጠርሻለሁ ነግሬሻለሁ ለእሱም ነግሬው አውቃለሁ ጎበዝ ማለት በህይወት እንደዚህ አይነት ጓደኛ ስላለ ፈጣሪን ማመስገን አለብክ ግን እኔ አሁን የሰራችሁት ስራ ትክክል ነው አይደለም እኔ አላውቅም እኔ አሁን ወይ ተረዳት ጊዜ ስጣት ብዬ ካላውቅም ባለፈው አሳዝነን እኔም አሳዝነሽኝ ታውቂያለሽ እኮ ማዘንና ፍቅር ይለያያል። አዘኔታው ነው እንጂ የሚበልጠው ፍቅሩ አይበልጥበት። በጊዜ ሂደት የሚመጣ ነገር ነው። በአንድ ቀን እኔ አሁን አንቺ እሱን ስላየሽው ምናምን ነገር በአንድ ቀን ፍቅር ይዝሽ አይችልም። በአንድ ቀን ፍቅር የያዘውም ሰው አለ እኮ ታዲያ እንደዛ ካለ እሱስ ቢይዘው ነው ልልሽ ይፈልጋል። አይ የሚይዘው አይነት ሰው አይደለም። ከነገረኝ አይነት ከተነገረኝ ብቻ ያው ይሁን ብቻ እንኳን እኔም አልያዘኝ ቢይዘኝ አስበዋል ከሱ ጋር እንዴት እንደሚያንገላታኝ እሺ እያለኝ አይደለም። በጣም እድላፊ ቃል እየተናገረኝ ነው። ስነካው እንደዚህ ስነካው እንኳን አይኑ ሁላ እንዴት እንደሚያኝ ይታዋ። አሁን ምንድነው ዛሬ ላይ ምናልባት ወደ ቤልጂየም ልትሄጂ ነው ምናምን ተብሎ ነገሮች አልቀው ኖርማል አሁን ትናንትና የተለቀቀውን ቪዲዮ ካየሹ የሆነ ላዝናናው ነው የሚሞከርኩት እኔ እራሱ ምናምን ነገር ፕራንክ ቪዲዮ ምናምን ነገር እና ዛሬ ድጋሚ ከቤልጂየም አልሄድም ምናምን መጣሁ ምናምን ነገር ስትይ ምናልባት አንቺን ተስፋ ማስቆረጥ የሚቻለው በዚህ አይነት ወይ እንጂ እኔ እኮ ግራ ገባኝ። ባለፈው ለምሳሌ አብራችሁ ያሳለፋችሁት ጊዜ ምናምን ነገር እኔ እንጃ ከዛ ከአይምሮ በላይ ሆነ ማለት ነው። ለአንቺ እድል ለመስጠት ለአንቺ ጊዜ ለመስጠት ብሎ አንቺን ትሪት ለማድረግ ብሎ ለአንቺ አግዞልሽ እኮ እኔን እኮ በቃ ሄድ እባክህ ምናምን ከህይወት ይወጣ ብሎኛል። ለአንቺ በጣም ብዙ ነገር ነው ያደረገልሽ። አሁን ሲጀመር እሱ አልተረጋጋም ማለት ያጋጠመው ነገር አለ አይደለ? ያው በስራው በምኑ ማለት እያሰበ አይደለም በስነ ስርዓት የሆነ ፍላጎት እነዛ ነገሮች ባሉበት ሁኔታ በጣም ችግር ውስጥ ሆኖ በጣም አስቸጋሪ ሁኔታ ውስጥ ሆኖ ግን ለአንቺ አስቦልሻል፣ ለአንቺ ተጨንቆልሻል፣ ለአንቺ ጊዜ ሰጥቶሻል። አንድ ቀን ሁለት ቀን ያን ከበቂ በላይ ነው። ከበቂ በላይ ነው። በአንቺ የተነሳ አይበቃም። እኔ የተረዳሁበት ነገር ከሆነ አይበቃም ማለት እኔ ትክክለኛ ሰው ብሆን ኖሮ ለአንተ ብዬ ብላንጂ በአንቺ የተነሳ ታሞ ሆስፒታል እንደዛ የሆነው ምናምን ማለት አንቺ ራሱ ሲጀመር እኔ እንጃ ያው ብቻ ግን እኔ ደግሞ እውነቱን ለመናገር ይኸውልሽ ጥሩ ነገር አለሽ ማለት እኔ ቦና ናስ እንደዚህ አልታገስም። እባክህ የራሳችሁ በጣም ጥሩ ለአንድ ዓላማ ለቆምሽበት ዓላማ እስከዛሬ ድረስ ታገሰሽ መቆየትሽ ጥሩ ነው። ግን እኔ ደግሞ ስለ ዩቱብ ታውቂ ነበር አታውቂም? ዩቱብ ማለት ምንድነው መሰለሽ የሆነ ቤተሰብ አለ። አሁን አንቺ እናትሽ አለች። እናትሽ ምን ያህል ነው የምትጨነቅልሽ? ምናምን የማንኛውም እናት ለልጅ የሚጨነቀውን ያክል የእናትሽ ነገርም ውሸት ነው። አዎ ውሸት
ብቻ እሱ ደግሞ በእናት ስትመጪበት የሚጨነቀው ለዛ ነው። አይ እናቴን መወዳት ምናምን እውነት ነው። ያው ይሄ ታሪክ ታሪክ ነው እንጂ እነሱ ደግሞ እናቱን ስለሚወድ በእናቱ በኩል ደካማ እሱን ስላወቅኩኝ ነው። አሚር ነው ይሄን ሀሳብ ያመጣው። ግን ማለት ነው ዩቱብ ቤተሰብ ማለት አንቺ እናትሽ እንደምትጨነቅልሽ የሚጨነቁልሽ ቤተሰቦች ናቸው። እያውቃሉ። እኔ አሁን ያልተረዳሁትን ብዙ ነገር ቀድሞ ሲናገሩ ነበረ፣ ቀድሞ ሲያወሩ ነበር፣ ቀድሞ ትክክል አለም ተው ምናምን። እኔ አሁን ቆይ ስልክ የት ነው በእናታችሁ? ዋትሳፕ ላይ እየተጻፈልኝ ብታይ አሁን አንቺ የተናገርሻቸውን እያንዳንዷን ንግግር ዋትሳፕ ላይ እየጻፈልኝ ነበረ። የምር አንድ ቃል ሳይዘሉ ማለት ነው። ስለ ኤሚር ስለ አንቺ ምናምን እንዲያስበው እንዲህ ምናምን እሺ እንዳይላት ይኸው እሺ ሊላት ነው መሰለኝ። በጣም ብዙ ነገር እኔ እንደውም ሲጀመር ከነሱ ነው ብዙ ነገር ምሰራው። የምሬን ነው የምልሽ። አይ እኮ ፍቅር አይደለም፣ ፍቅር እኮ እንደዚህ አይደለም። ፍቅር ሲሆን ጊዜ እንዲህ ነን እኛ የምናውቀው እንዳታምን ምናምን ጠብቀው እንዲህ ምናምን እየገባው አይደለም። የእሷ ንግግር አስረዳው። የምር እነሱ ብለው ነው ለእሱ ያስረዳው። የምር በቁም ነገር ይሉኛል፣ በቁም ነገር ማለት ነው። እና ብቻ እናንተንም ቴንኪ የምር ይላል። እንደናንተ አይነት ፋሚሊ ስላለን ምናምን የምር እኔ ቃል የለኝም። ሁሌም ነው የምነግራችሁ። ደግሞ እዚህ ካለው ወንድም እህት ቤተሰብ እኩል ነው የምትጨነቁት የምታስቡት። ደርሰው ለዚህ ደንግጫለሁ ምናምን ነገር ራሴን አመመኝ እና ብቻ ግን جد هي عائلة كثير حلوة ጥሩ ፋሚሊ ነው የምር። እኛም ማክረሳሙ እንደዚህ አድርጎ እንደዚህ ለምን ትልቅ ነገር ደግሞ የሰው ውደት የምር ዱንያ ላይ ትልቅ ነገር ውደት ነው፣ ወዳት ነው፣ የሰው መውደድ ማለት ነው። እና ያው አንቺ ግን ኮሜንት ምናምን ታይ ነበር አለ የምር እዛ በጨካኝ ኮሜንት ላይ እንዴት ነው? አረ ያ በቃ ስላንቺ የሚያወሩትን ነገር ብታይ ትደነግጪና ትተይ ነበር። አውቀው በቃ ሁሉንም ነገር ማለት ነው። እና እንኳን አለማየትሽ ምናምን ይሄዱ ምናምን በቃ ነው ኤሚር አስጠንቅቆኝ ነበር እንዳታይ ኮሜንት ምናምን ጭራሽ ማየት የለብሽም ተብሎ አስጠንቅቆኛል። ለዛ ነው ጭራሽ ኮሜንት ምናምን ብቻ ሁሉም ነገር ለመልካም ነው። የዛሬው ቪዲዮ የሚመስል ነበር። ሁላችሁም የተማራችሁበት ታሪክ የምር ይሄ ነገር የተማራችሁበት ታሪክ እንደሆነ እርግጠኛ ነኝ። በላይፋችሁ ላይ የሚገጥማችሁ ብዙ ሰው የሚያስተምር ነገር እንደሆነ ማለትም በቃ በሁለቱም ጎን ማለት ነው። እሷ ለእሱ ብላ ያደረገችው ነገር የሚያስተምር ነው። እሷንም ቢያምናት ምን ያህል ችግር እንደሚፈጠር የሚያስተምር ነገር ነው። ኤሚርም ለወንድሙ ሲል ያደረገው ነገር የሚያስተምር ነገር ነው። ብቻ የዛሬው ቪዲዮ የሚመስል ነበር። ቀጣይ እናንተን ያስተምራል ያዝናናል ነበር የምናስበው ቪዲዮ ስንመጣ ያላችሁበት ያላችሁ ሰላማችሁ ይዘ